ሰላም እንዴት ናችሁ? ተይሃና ነኝ። በባለፈው ሾራው እሺ ይቅርታ። ተይሃና የዩቲዩብ ቻናል ነው። እኔ ሃና ነኝ። ግልጽ ነው። ከጀርባ ከካሜራው በስተጀርባ ዳይሬክተራችን ዲና፣ ሲኒማቶግራፈራችን ሮቤል ኮንግራትስ በቅርቡ 100,000 ገብቷል። አይ በጣም አሽቀበጠ። በጣም ደስ ብሎኛል ስለመጣው ተመለሽ። ማርያም በዛው የሚቀር መስሎኝ ነበር። ላመስግን እንዴ? is it weird? ባመሰግን oh my god እሺ ላኪን ጋይስ እግዚአብሔርን by the way በጣም ቴንክፉል ነኝ። መናገር የፈለኩት ነገር እግዚአብሔርን እኔ አላቅም በቃ እሺ ማርያምን ቪዲዮዬን ላያችሁ ሼር ላረጋችሁ ስንት ሰው እንዳየሁት እዛ አይደኝም ግን የሆነ ከ50 በላይ ሰብስክራይበር ገብቷልና really this means a lot to me. You guys are family to me. I love every and each of you. So ቲክቶክ ላይም ስቶሪ እየላካችሁልኝ ነው ምናምን እኔ ምን አድርጌ ነው ይሄንን? እሺ ቀጥታ ወደ ስቶሪያችን እንገባለን። ይሄኛው ስቶሪ ቲክቶክ ላይ ነው የተላከልኝ። ሶ ቲክቶክ ላይም በዛው ዲኤም ማድረግ ትችላላችሁ። ምን ማለት ስቶሪ ካላችሁ ጉግል ፎርሙ ምናምን ብዙ ሽናንገን ካለው you can just DM it ቲክቶክ ላይ ማለት ነው። ሶ hey honey ይሄ ከ3 ዓመት በፊት የተፈጠረ ነገር ነው። አይ ቲንክ ቤት ከቀየሩ በኋላ የመጣ ነገር ነው። ሶ ከዛ ጊዜ በኋላ ለሊት ለማጥናት ስንነሳ ሁሉ ጊዜ ጣሪያችን ላይ የሆነ ሳውንድ ይሰማናል ነው የምትለው። ሶ የሆነ ቀን እኔና እህቴ ስለሆነ ነገር እያነበብን ስለሆነ ነገር እያወራን እያለ ከጣሪያው ላይ የሆነ የሆነ ነገር ከጣራ ላይ ወደቀ ነው ዘለለ what እንደዚህ ነው የሚቀጥለው ስቶሪ ላይ ነው። ኦኬ የሆነ ቀን ዘለለ ከጣራ ላይ የሆነ ነገር ከዛ we quietly started staring so ቀጥታ ወደ በሩ ማፍጠጥ ጀመርን። እህቴ አልጋዋ ላይ ነበረች and then ከላይ የወረደው ነገር ወደ በሩ መራመድ ጀመረ። so it looked so ትልቅ ነገር ነው፣ በጣም ትልቅ ነው። it was huge ነው የምትለው it was በጣም ትልቅ and huge። ከዛ so ዘለለና ትልቅ ነገር ነው ወደ በሩ እየተጠጋ ነው። so በጣም ወደ በሩ ሲጠጋ እህቴ ጮኸች፣ በጣም ጮኸች። ከዛ እናትና አባቴ እየሮጡ መጡ። ከዛ ምን ተፈጠረ ምንድነው ምናምን እያሉ መጠየቅ ጀመሩ። እህቴ ማልቀስ ጀመረች። ያ ነገር ምን እንደሆነ አናቅም እስከዛሬ ድረስ፣ ግን ቤተሰቦቼ አይምሯችን የፈጠረው ኢማጂን ያደረግነው ነገር ነው ብሎ ነው ያሰበው። ኦኬ that's creepy። ግን ሁለቱም በአንድ ጊዜ አንድ አይነት ተመሳሳይ ነገር ሊፈጥሩ አይችሉም። ዘለለ is insane። ከጣራ ላይ ዘለለ። የኛ ቤት ሲሊንግ ደግሞ እንትን አለው ክፍት ነገር አለው ሁለት። ማንኛውም ሰዓት ይዘል ይችላል በኢየሱስ ክርስቶስ። ዋው እሺ I don't know what that was. It's weird. ግን probably imagine ያረጋችሁ ነው ብዬ አስባለሁ። I don't think ግን ሁለት ሰው እንዴት ኢማጂን ያደርጋል? ወይም ደግሞ ይሄ ማታ የተደራረበ ልብስ እንትን የሚመስለው ግን እኮ እነሱ ተራመደ ብለዋል። ተራምዶ ቀርቧል። ትልቅ ነገር ሊሆን ድመቱ ረጅም ትልቅ ነገር ሻዶ ምናምን። ሁለቱም ሴቶች ናቸው። probably ድመት ምናምን ቢሆን they would happen አድርጎ ቤተሰቦቻቸው ሲመጡ ሄደ በቃ እሱ ነው። ዋው እንደዚህ አይነት ነገር ሊፈጠር ይችላል ብላችሁ አታስቡ? አንቺ ታስበልሽ? አላስብም። ማርያም በይ አንተስ? እኔ አስባለሁ። እውነት በል ዳርሲስ ብቻ ነው ትኖርኩ ታስባለህ? ኤሊየን ቢሆንስ ሰው የወደቀው ነገር ምን ቢሆንስ? ኤሊየንማ ኤሊየን እኮ ኩል ነው። ማርያም ኤሊየን አለሽ you don't believe in aliens? ኤሊየን እኮ ሳይንቲፊክሊ መርጧል። ምን መርጧል? እሺ ወደ ሁለተኛ ስቶሪያችን ገብተናል። ይሄኛውም ስቶሪ ቲክቶክ ላይ ነው የተላከልኝ እና በእንግሊዘኛ ተልኮ ትራንስሌት አድርጌው ነው። ሶ ዊርድ አማርኛዎች ካሉ that's probably why አንደርስታንድ ያደርጉት ብዬ ነው። ሶ ከጥቂት ጊዜ በፊት ያጎቴ ወይም ያክሴ ልጅ ስላሽ አብሮ አደጌ ራሷን አጠፋች።
ኦኬ። ከቀብሩ ጥቂት ቀናት በኋላ ከጓደኞቼ ጋር ወጣ ብለን በጣም ሰከርን። ጤጋ ድራንክ። እሺ ወደ ቤት ስንመለስ ህመም ስለተሰማኝ ሊያስመልሰኝ ስለነበረ ወደ ውጭ ወጣው። እናም በእግዚአብሔር እምላለሁ እሷ እዛ አብራኝ ነበረች። የሞተችው ልጅ ናት። ኦኬ አብራኝ ነበረች። አጠገቤ ተቀምጣ ፀጉሬን እያባበሰች ልክ ሁሉም ነገር ሰላም እንደሆነ አድርጋ ታዋራኝ ነበረ። ስለ ልጅነታችን እኔ ሙሉ በሙሉ ስለረሳኋቸው ትዝታዎች ማውራት ጀመርን። እሷም ነገሮችን እያነሳች ይሄን አድርገሽብኛል ወይም አጠገቤ አልነበርሽም ትለኝ ነበረ። እኔም እያለቀስኩኝ ጉዳዩ እሷ እንዳሰበችው እንዳልሆነ ለማስረዳት እሞክር ነበረ። ከዛም ፊቴ ላይ ውሃ ማፍሰስ ጀመረች። እንድታጠብ የረዳችኝ እና ጮክ ብለን ጭውውት እያደረግን ነበረ። በአንድ ወቅት ጓደኛዬ ውጭ ወጥቶ ማንን ነው የምታዋሪው ብሎ ጠየቀኝ። እኔም ያለምንም ማሰብ ወዲያውኑ ከእሷ ጋር እያወራው ነው አልኩት። ልክ ያኔ ነው ድንገት የባነንኩት። እሷ ጠፋች። ኦ ማይ ጋድ። ያኔ ነው ምናልባት ስለሰከርኩና በሀዘን ስለተጎዳው ሃሉሲኔት እያረኩኝ ሊሆን ይችላል ብዬ ማሰብ የጀመርኩት። ነገር ግን አሁንም ድረስ ግራ የሚገባኝ የውሃ ቦትል የውሃ ማሸጊያው መጀመሪያ ከነበረበት ቦታ ተንቀሳቅሷል። እሷ ተቀምጣበት በነበረው ቦታ ላይ ነው የተቀመጠው። እኔ በቀላሉ ልደርስበት የምችልበት ቦታ አልነበረም። ፀጉሬና ፊቴም ልክ አንድ ሰው ሲረዳኝ እንደነበረው በእውነት ረጥቦ ነበረ። ከዛ ጊዜ በኋላ ለእናቴ ነገርኳት። ነገር ግን ሁሉም ሰው በወቅቱ በጠጣሁት አልኮልና በሀዘን ምክንያት በቅዠት እንዳየኋት ነው የሚያስቡት። እኔ ግን እምላለው እዛ ነበረች። እውነት አካላዊ ንክኪ ነበረን። እና ደግሞ ሌላው የሚገርመው ነገር ከዚህ በፊት አይቻት የማላውቀውን አረንጓዴ ቀሚስ ለብሳ ነበር እና ለሰልስቱ ወደ ቤት ስንመለስ ግድግዳው ላይ አዲስ የቤተሰብ ፎቶ ተሰቅሎ ነበር። what the heck ተሰቅሎ ነበር። በፎቶው ላይ ያንን ቀሚስ ለብሳዋለች። oh my god, that's creepy as fuck በኢየሱስ ስም። እሺ እኔም ደንግጬ ፎቶውን ትኩር ብዬ እያየሁት ሳለ እናቷ ወደ እኔ መታ ይሄንን ቀሚስ ለበዓል አዲስ ዓመት ከአንድ ወር በፊት አሰፍተንላት ነበረና የለበሰችው አንድ ቀን ብቻ ነው። እሱንም ራሷን ባጠፋችበት ቀን ነው አለችኝ። what the heck ከዛ እውነተኛ ስቶሪ ብላ ነው እሺ ቲክቶክ ላይ ላከችልኝ። moment of silence ጎስት ነው እያወራች that's scary አንደኛ that's very sad አንደኛ ያው she's going through a lot በግሪፍ ምናምን situation probably that's why hallucinate ያደርገች ግን በዚህ ሌቭል ልክ hallucinate ታደርጊያለሽ? ያው ይሄ ከባድ ነው። ቃው ግን ተንቀሳቅሷል ብላለች ግን ነው oh my god the coincidence ከዛ the fact that she also የለበሰችው ቀሚስ ምናምን መገጣጠሙ makes it even more creepy ለምሳሌ hallucinate ያደርገሽ ቢሆን ኖሮ ቀሚሱን አታውቀውም ወይ አውቀውም ይሄን ያህል ዲቴል እንትን ይኖራታል ብዬ አላስብም። oh my god what do you feel? that's weird that's very በጣም weird ወይስ am I exaggerating it? like አካላዊ ንክኪ ከነበራችሁ exactly አካላዊ ንክኪ ማለት it's insane ያው ስለጠጣች ምናምን አስበው ነው የሚመስለው እንጂ ከበር ተፈጥሯል የሚሞተው ሰው ምን ያደርግሽ? አይ እኔ እንጃ oh wow that's so creepy I hope you're doing good now ይሄን የዚህ ስቶሪ ባለቤት I hope እንትን እያልሽ እንደሆነ this is going to be የመጨረሻ ቪዲዮአችን የሆነ ሰውዬ ስራ ላይ ሆኖ ያጋጠመው ነው እንትን ነው ኔትወርክ ኢንጂነር ነው። ከዛ የማታ ሺፍት ላይ ያጋጠመው ኢንሲደንት ነው ይሄ ማለት ነው። ሶ ኢንጂነሩ ወይም መሐንዲሱ ከጠዋቱ 3 ሰዓት ላይ ከሌሊቱ 9 ሰዓት በኩለ ሌሊት 9 ሰዓት አካባቢ በአንድ ግዙፍ የቢሮ ህንፃ 4ኛ ፎቅ ላይ ብቻውን እየሰራ ነበረ። ሰርቨር ሩሙ በስተቀር ሙሉ በሙሉ ከሰርቨር ክፍሉ በስተቀር ሙሉ በሙሉ በጣም ጨለማ ነበረ። ከዛ የኔትወርክ እንቅስቃሴን ቼክ እያደረገ ምናምን ነገር ነበረ። 12ኛ ፎቅ ላይ የሚሰሩት የካሜራዎቹ ሞሽን አክቲቬትድ የሆኑት የካሜራዎቹ ሴኩሪቲ ካሜራዎቹ በተደጋጋሚ እንደሚበሩ አስተዋለ። ይሄ በሞሽን የሚሰሩት አሉ አይደለ ላይክ ማታ ማታ ስታልፉ ነው የሚበሩት እነሱ እንትን እያሉ እንደሆነ አስተዋለ።
ቼክ አደረገ። ነገር ግን ካሜራው ላይ ሲያይ ሴኪሪቲ ካሜራ ላይ ሲያይ ምንም ባዶ የቢሮ ክፍሎችን ነው የሚያየው ማለት ነው። መሐንዲሱ የቴክኒክ ብልሽት ነው ብሎ ስላሰበ ብዙም I don't think he took it seriously። በድንገት ግን የሊፍቱ ደውል ጮኸ። ወደ ኮምፒውተሩ ስክሪን ሲመለከት የሊፍቱ በሮች በአራተኛው ፎቅ ላይ ይከፈታል፣ ግን ማንም አልወጣም። ነገር ግን ከጥቂት ሰኮንዶች በኋላ ከሰርቨር ክፍሉ ውጪ ባለው ኮሪደር ላይ ያሉት በእንቅስቃሴ የሚበሩት መብራቶች ከሊፍቱ ተነስተው ቀጥታ ወደሱ በር ወደሚያመጣው መንገድ አንድ በአንድ በየክፍሉ መብራት ጀመሩ። do you get it? ልክ እሺ እየበራ ነው ወደሱ ክፍል ነው የሚበራው። ኦኬ የነበረበትን ክፍል በር ቆልፎ ጠረጴዛው ስር ተደበቀ። በበሩ ፍሮስትድ ግላስ ነበረ። በሱ በኩል አንድ ረጅም እና ጨለማማ ጥላ የሚመስል ሰው ለ5 ደቂቃ ያክል ምንም ሳይንቀሳቀስ ውጪ ላይ ቆሞ አየ። ነው አይደለ? ኦኬ ከዚያም ሰውየው የበሩን ሃንድል ቀስ አድርጎ ለመክፈት መሞከር ጀመረ። that's so creepy በኢየሱስም። መሐንዲሱ ለህንፃው ደህንነት ጥበቃዎች ደወለ። ጥበቃዎቹ ጋር ቼክ ማድረግ ጀመረ። ነካውታ sorry መሐንዲሱ ለህንፃው ደህንነት ለሴኩሪቲዎች መደወል ጀመረ። ጥበቆቹ ቦታ ላይ ሲደርሱ ኮሪደሩ ባዶ ነበር። ነገር ግን የሊፍቱን ደህንነት ካሜራ ምስል መልሰው ሲፈትሹ አንድ የተበሳጨ የሚመስል ጫማ ያላረገ ነው። ዋው ጫማ ያላረገና ቀጥታ ወደ ካሜራው ትኩር ብሎ የሚመለከት ሰው ከቤዝመንት የመኪና ማቆሚያ ፎቅ ላይ ሊፍቱ ውስጥ እንደገባ አዩ። ሰውየው በሊፍቱ ወደ ላይ ወጥቶ በጨለማው ህንፃ ውስጥ ለሰዓታት ሲዘዋወር ነበረ። ከሁሉም ነገር በላይ የሚያስፈራው ግን ሰውየው በወቅቱ አልተገኘም ነበር። በኋላ ግን ፖሊሶች ያ ሰው ለሳምንታት ያህል በህንፃው ኤርዳክት ውስጥ ይኖር እንደነበረ ደርሰውበታል። ኦኬ ግን በካሜራ ውስጥ አለማየታቸው ዊርድ ነው በጣም። ሰውየው ይዛን ያለማየቱ አዎ የሶስተኛ ኤፒሶድ ይሄንን ይመስል ነበረ። በዚህ አጋጣሚ ቴሃና ሚል ጥፍሬ ላይ አድርጌያለሁ። ክሎዝ አፕ አድርጎ ሮቤል ያሳየናል በኋላ ላይ አይደለ? በብቃቱ ያ ሰው ሁሉም ሰው ሲጠይቀኝ ከዚህ በኋላ ስለ ዩቲዩብ እንደዚህ ያልኩኝ ነው። ይሄንን ፍሬን ይሰራችልኝ። ቴንክ ዩ ባይ ዘ ዌይ። እሺ እና በዚህ አጋጣሚ የምነግራችሁ ነገር ምንድነው፣ ደጋግሜ ላሳስባችሁ የሚገባው ነገር ምንድነው፣ እባካችሁን ስቶሪዎቻችሁን ላኩልን። በቃ ላኩ፣ ታይፕት ካልሆነም ቮይስ አድርጉትና ቲክቶክ ላይ ላኩት። እንደሚመቻችሁ አድርጋችሁ ታሪኮቻችሁን ሼር አድርጉ። ሞርኒንግ ሰብስክራይብ ያደርጉልን ነው ቆንጆ የሚሆነው። አዎ ሰብስክራይብ አድርጉ። ባይ ዘ ዌይ ግን አናስገድድም። ሰብስክራይብ አድርጉ ብለና we're cool like that። ከፈለጋችሁ አድርጉ፣ ከፈለጋችሁ አድርጉ። for some reason ዛሬ በጣም awkward ሆኖብኛል ጋይስ፣ ማልዋሻችሁ በጣም it's very awkward። እያላበኝ ነው ምናምን I'm trying to keep you cool ግን maybe it's because the studio ስለተቀየረ ሊሆን ይችላል። አዎ አላዛር ስለመጣ እሺ በጣም awkward ሆኖብኛል ግን you know it is what it is። anyways ያራድዬ ልጆች ሁላችሁ የሚመቻችሁ ላይክ ሼር ሰብስክራይብ አድርጉ። ተከታተላችሁት የቴሃናን የዩቲዩብ ቆይታ ነበረ። ይመቻችሁ። አይመቸኝም እንዲህ ለማድረግ ግን እንዳረኩት ቁጠሮች ና ቁረጧ ቁረጧ